ይስጥልኝ ወደ ቻናሌ ተከታታዮች እንዴት አላችሁ? ግሩም አራጋው ነኝ። ለዛሬ ይዤላችሁ የመጣሁት ኮማንድን በመጠቀም ስለ ራማችን የሚያወራ ኢንፎርሜሽን ከ21 በላይ ስክሪፕቶች አሉ፣ የኮማንድ ስክሪፕቶች አሉ። እነሱን አብረን እንመለከታለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉላችሁ። ዛሬ የምንመለከታቸው ኮማንዶች የሲኤምዲ ኮማንዶች ማለት ነው የሚያሳዩን ምንድነው ስለ ራማችን ዲቴል የሆኑ ኢንፎርሜሽኖችን ማግኘት የምንችልባቸው ስለሆኑ ያንዳንዳቸውን ስቴፕ ባይ ስቴፕ እንመለከታለን ማለት ነው። ለእናንተ እየጻፍኩኝ ታይም እንዳልገድልባችሁ እዚህ ከጎን ጋር አስቀምጫለሁ። ከዚህኛው እየወሰድኩ አሳያችኋለሁ። ለምሳሌ ይሄ የመጀመሪያው የምትመለከቱት ኮማንድ ስለ ራማችን የሚያሳየን ኢንፎርሜሽን ምንድነው? ስለ ዲቫይስ ሎኬተር ነው። ዲቫይሱ የት ጋር ይገኛል የሚለውን ኢንፎርሜሽን የምናገኝበት ነው። የዚህም ኮምፒውተር ራሙ የተቀመጠበት ቦታ ስንመለከት የመጀመሪያው ቦተም ስሎት 1 ይላል። ከሌፍት በኩል ያለው አንደኛው ስሎት ነው። ከራይት በኩል ደግሞ ሌላ ስሎት አለ። የሚገኘው ኮምፒውተራችን ላይ ከታች በኩል ነው ማለት ነው። ከጀርባ በኩል ፈታችሁ ነው የምታገኙት ማለት ነው። ሌላ ሁለተኛው ምንድነው የምንመለከተው ፎርም ፋክተር ይባላል። ይሄ የምትመለከቱት ፎርም ፋክተር የሚል አለ። 8 ከሆነ ዲአይኤምኤም ነው የሚመጣልን ሪዛልት። ዲም የሚባለው የራም ታይፕ ነው ማለት ነው የሚመጣልን። 9 ከመጣ ሶዲም የሚባላሉ። እነዚህ ለታብሌቶች ወይም ደግሞ ትንሽ ለሆኑ ላፕቶፖች የዚህ አይነት 9 የሚመጣላቸው አሉ። 12 ከሆነ ደግሞ ማይክሮዲም ትንሽ ለሆኑ ራሞች የሚመጣ ነው። ይህንን አሁን እዚህ ከነሰድና ቼክ ስናደርግ ፎርም ፋክተር ስንለው የዚህ ዲቫይስ ላይ ሁለት አይነት ራሞች አሉ። ቅድም እንደተመለከትነው ሁለት ቦታ ነው ያለው። ሁለት ራሞች አሉ። እነዚህ ሁለቱ ራሞቹ 12 የሚባለውን አይነት ፎርም ፋክተር አላቸው ማለት ነው። ሌላ የምንመለከተው ይሄኛው ምንድነው የሚሞሪ ዲቫይሶችን የምናገኝበት ነው። እዚህ ኮምፒውተር ላይ ቅድም እንደነገርኳችሁ ሁለት ሚሞሪ ዲቫይሶችን አግኝቻለሁ እያለ ነው። ይሄን ስክሪፕት ስትጠቀሙ ይመጣላችኋል ማለት ነው። ሌላ አራተኛ ላይ የምንመለከተው ምንድነው ይሄንን ወስደንና እንመለከታለን። ይሄ ኮማንድ እንደሚያደርገን ሚሞሪ ፊዚካል ጌት ማክሲመም ካፓሲቲ ይሄ ኮምፒውተር ምን ያክል ራም ቢሰጠው መቀበል ይችላል የሚለው ነው። ለ1024 ሁለት ጊዜ ስታካፍሉት ታገኙታላችሁ። ይሄን ያክል ካፓሲቲ ኮምፒውተሩ ሰፖርት ያደርጋል። እስከ 32 ጂቢ ድረስ ኤክስቴንድ ማድረግ ትችላላችሁ ማለት ነው። ሌላ አምስተኛ ላይ የምንመለከተው ሚሞሪ ታይፕ ነው። 20 ሚል ከሆነ ለኦልድ ዲአይኤም ቅድም እንዳልኳችሁ ለኦልዶቹ 20 ይላል። ከዛ ውጭ ላሉት 21 22 23 እያለ ዜሮ የሚያደርጋቸውም አሉ። እነሱን እንመለከታለን። አሁን የዚህኛውን ዲቫይስ ብንመለከት የዚህ ሚሞሪ ታይፕ 00 ነው የሚለው ሪሰንት ስለሆኑ በእነዚህ ኮማንዶች አይሰሩም። ስለዚህ ሰርድ ፓርቲ ቱሎችን መጠቀም ይኖርብናል ማለት ነው። ይሄ በፊት ኦልድ ላፕቶፖች ላይ ግን ቼክ ብታደርጉት ይሄን ወስዳችሁ 20 ብሎ ያመጣልናል። ሌላ የምንመለከተው ካፓሲቲውን ለማግኘት ነው። ራም ምን ያክል ካፓሲቲ ያለው እዚህ ኮምፒውተር ላይ የሚለውን የምንመለከተው ኤግዛክትሊ ቅድም እስከ 32 ሰፖርት ያደርጋል ብያችኋለሁ። አሁን ኤግዛክትሊ ግን ምን ያክል ካፓሲቲ ያለው የሚለው ለማግኘት ደግሞ ይሄን ትጠቀማላችሁ ማለት ነው። 8 ጂቢ ኢንስቶል ተደርጎለታል ሁለቱ ስሎቶች ላይ ማለት ነው። የመጀመሪያው ላይ 8 ሁለተኛው ላይ 8 ግን እስከ 32 ሰፖርት ስለሚያደርግ ኤክስቴንድ ማድረግ ከፈለጋችሁ 16 ጂቢ ሪፕሌስ ማድረግ ትችላላችሁ። የእናንተም ደግሞ የዲቫይሳችሁን ሳይዙን እዚህ ጋር በትክክል ይሄን ያክል ተቀምጧል ብሎ ይነግራችኋል ማለት ነው። ማክሲመም ካፓሲቲ ደግሞ እስከ ምን ያክል ኤክስቴንድ ማድረግ እንደምትችሉ ይሄኛውን ተጠቅማችሁ ማግኘት ትችላላችሁ። ሌላ የምንመለከተው ይሄኛው ስክሪፕት ነው። ይሄኛው ደግሞ ምንድነው የሚያደርገው ቶታል ፊዚካል ሜሞሪውን ነው የምትመለከቱት። አጠቃላይ ይሄንን ያካፈላችሁት ሄዱ ለ1024 16 ጂቢ ይመጣልናል። አንድ ጊዜ ካልኩሌተር ከፍቼ ላሳያችሁ። ይሄንን ለ1024 ድጋሚ ለ1024 ስናካፍለው ሳይዙን እናገኛለን። 16 ጂቢ ሲካፈል ለ1024 ስታደርጉ ኤግዛክት 16 ጂቢን ታገኛላችሁ። 15.84 ይሄ 16 ጂቢ ኢንስቶል መደረጉን ነው የሚያሳየው። ከዛ ከ16 ጂቢ ላይ አቫይላብል የሆነ ልንጠቀምበት አሎድ የተደረገው 15.84 ጂቢ አለን ማለት ነው።
ሌላ የምንመለከተው ምንድነው ከኮምፒውተራችን ላይ ፍሪ የሆነ ልንጠቀምበት የምንችለው ፊዚካል ሜሞሪ ምን ያክል ያለን የሚለውን የምንመለከትበት ነው። እንደዚህ ስታደርጉ ፍሪ አሁን 6 ጂቢ ፍሪ ፊዚካል ሜሞሪ ከ16 ጂቢ 6 ጂቢ ፍሪ እንደሆነ ያሳየኛል ማለት ነው። ሌላ 9ኛ ላይ የምንመለከተው ቨርቹዋል ሜሞሪ ደግሞ አለን። ቨርቹዋል ሜሞሪ ከኮምፒውተራችን ላይ ሼር የሚያደርገው ነው ከሃርድ ዲስኩ ላይ ኮፒ አድርጌ ያመጣለሁ። 16 ጂቢ አሳይንድ የሆነ ፍሪ ቨርቹዋል ሜሞሪ አለን። ሌላ የምንመለከተው ምንድነው አጠቃላይን ደግሞ መመልከት እንችላለን። በሜጋባይት ነው የሚያስቀምጥልን ይሄ ስናደርግ ይሄኛው ስክሪፕት ደግሞ እንደሚያሳየን wmek ፔጅ ፋይል ጌት አሎኬትድ ፔጅ ሳይዝ ይላል። ይሄኛው ለፔጅ ፋይል 13 ጂቢ ያክል ለፔጅ ፋይል ይዟል ማለት ነው። ሌላ የምንመለከተው ሜሞሪ ቺፕ ጌት ማኑፋክቸረር የት ካምፓኒ ነው የተመረተው ራማችን የሚለውን ማግኘት የምንፈልግ ከሆነ ይህን ስክሪፕት ማድረግ እንችላለን። እንደዚህ እንደምትመለከቱት ሁለት ራም ነው ያለን። የመጀመሪያውን ሃዩንዳይ ነው ሃዩንዳይ የሚል ነው። ሁለተኛው ራም ደግሞ ሳምሰንግ የሚል ራም ነው ማለት ነው። ማኑፋክቸረር አምራች ካምፓኒ። ሌላ የምንመለከተው ፓርት ነምበር ነው። ፓርት ነምበር ደግሞ እያንዳንዳቸው ራሞች የሚያመርታቸው ካምፓኒ ለምሳሌ ሃዩንዳይ ምርቱን የሚለይበት እዚህ ጋር በምናገኘው እንትን ይሆናል ማለት ነው። ኮማንድ ይሆናል። ፓርት ነምበር ማለት እሱ ነው። ሳምሰንግም ደግሞ የራሱን ፓርት ነምበር አለው። በሱ መሰረት ማግኘት ትችላላችሁ። አሁን እያንዳንዳቸውን ፓርት ነምበር ለማግኘት ይሄን ኮፒ እናደርጋለን። ስፔስ ስናደርግ የመጀመሪያው ፓርት ነምበሩ ይሄ ይሆናል፣ ዩኒክ የሚያደርጋቸው ማለት ነው ዲቫይሶቹ። ሁለተኛው ራም ደግሞ ይሄ ነው ፓርት ነምበሩ ማለት ነው። ሌላ ሲሪያል ነምበር የሚል አለ። ሲሪያል ነምበር እንደዚህ የሁለቱ የተለያየ የራሳቸው የሆነ ሲሪያል ነምበር አላቸው ማለት ነው። ሲሪያል ነምበር አንድን ዲቫይስ ዩኒክ የሚያደርገው የተመረተበት ቁጥር ማለት ነው። ሌላ ስፒዳቸውንም ማግኘት እንችላለን። ስፒዳቸው የሚለካው በክሎክ ስፒድ ነው ወይም ደግሞ በሜጋ ሄርዝ ነው። ስለዚህ ራሞቹ ሁለት ስሎት ካለ ሁለቱም ስፒዳቸው ተመሳሳይ መሆን አለበት። ተመሳሳይ ካልሆነ አፌክት ያደርጋቸዋል። ራሙ ዊክ የሆነው አፌክት ስለሚያደርግ ፌል ሊያደርግ ይችላል አንደኛው ራም ማለት ነው። ስለዚህ የሁለቱም ስፒድ ምን መሆን አለበት? ተመሳሳይ ስፒድ ሊኖራቸው ይገባል። አሁን እነዚህ 2400 ሚል ስፒድ ነው ያላቸው ማለት ነው። ሌላ ባንክ ሌቭል የሚል አለ። ይሄ ባንክ ሌቭል የሚለው ቅድም ካገኘነው ኢንፎርሜሽን ጋር ሞር ተመሳሳይ ነው። የሚቀመጥበትም ቦታ ነው ሜንሽን የሚያደርገው። ለሁለቱም የየራሳቸው A0 እና B0 ብሎ አስቀምጧቸዋል። ሌላ የምንመለከተው ሲስተም ኢንፎ ነው። ቶታል ፊዚካል ሜሞሪውን እንደዚህ ኬሪ ማድረግ ትችላላችሁ። ይሄ በሜጋባይት ነው። 16227 ይላል። ይሄን በትክክል ለ1400 ተካፍሉት 16 ጂቢ ቶታል ፊዚካል ሜሞሪ እዚህ ማሽን ላይ እንዳለ ይነግረናል ማለት ነው። ሌላ ቶታል ፊዚካል ሜሞሪውን ተመልክተናል። አቫይላብል ፊዚካል ሜሞሪውን ደግሞ ቀሪ ያለንን ደግሞ እሱን ለማየት ከ16ቱ ያለን አቫይላብል ፊዚካል ሜሞሪ 6 ጂቢ ነው ማለት ነው። ሌላ በታስክ ሊስቶች ነው ሜሞሪ ምን ያክል እየተጠቀሙ ነው የሚለው እያንዳንዱ ታስኮች እዚህ ኮምፒውተር ላይ እየሮጡ ያሉትን ለመመልከት ይሄን ማድረግ ትችላላችሁ። እያንዳንዱ ታስኮች እዚህ ጋር የምትመለከቷቸው ሰርቪሶች ናቸው። እያንዳንዳቸው እየተጠቀሙት ያሉት ፕሮሰስ አይዲ ያሳያል። ፕሮሰስ አይዲን ያሳያል፣ ሴሽን ኔሙን ያሳያል፣ ሴሽን ነምበርን ያሳያል፣ ሜሞሪ ዩሴጅ አጠቃቀማቸውንም እንደዚህ ማየት ትችላላችሁ። የተጠቀምኩት ስክሪፕት ደግሞ ይሄ ነው። እያንዳንዱ እንደዚህ ሜሞሪያቸውን ማየት ትችላላችሁ። ሌላ የምንመለከተው ይሄኛው ነው። ኮሚትድ ባይትስ ይላል። ኮሚትድ ባይትስ ደግሞ ከራማችን በተጨማሪ ያለው አሳይን የተደረገው ራም ለኮምፒውተራችን ፕሮሰስ ጊዜ የሚያገለግለን ማለት ነው። እሱን የምንመለከትበት ነው። ኮማንዱ ይመስላል።
እንደዚህ እንደምትመለከቷቸው ብዙ ዲፍረንስ የላቸውም። በተወሰነ በታይም ሰከንዶች ጋፕ ነው እያመጣልን ያለው እንደዚህ እንደምትመለከቱት። ይሄን ያክል ግን እየተጠቀመበት እንደሆነ ኮምፒውተር በዚህ ሰዓት ላይ ያሳየናል ማለት ነው። ይሄ የሁለቱን ድምር ነው የሚያሳያችሁ። ራማችሁ ለምሳሌ 16 ጂቢ ከሆነ ከዛም በላይ የምትጠቀሙ ከሆነ ከቨርቹዋል ሜሞሪም ከተጠቀማችሁ ደምሮ እዚህ ጋር ያሳየናል ማለት ነው። ለማቋረጥ ኮንትሮል እና ሲ ስትጫኑ ፕሮሰሱ ይቋረጣል። ሌላ የምንመለከተው ታስክ ማኔጀራችሁን መክፈት ትችላላችሁ። ታስክ ማኔጀራችሁን ከፍታችሁ መመልከት ትችላላችሁ። እዚህ ኮማንድ ላይ ታስክ ማኔጀር ብላችሁ ታስክ ኤሚጀር ብላችሁ ጽፉ እንደዚህ ይመጣላችኋል። ከዛ እዚህ ኮምፒውተራችሁ ላይ የፕሮሰስ ምልክት አለች ወይም ፐርፎርማንስ የሚል አለ። እናንተ ጋር ፐርፎርማንስ የሚለውን ትነካላችሁ። ከዛ ራማችሁን እንደዚህ ያሳያችኋል ማለት ነው። ቅድም ስፒዱ ምናምን ሳሳያችሁ የነበረው እዚህ ጋር ያለው ነው። ፎርም ፋክተሩ ስላችሁ የነበረው ይሄ ነው። ስለዚህ እንደዚህ ዲቴል ኢንፎርሜሽኑን ማየት ትችላላችሁ ማለት ነው። አጠቃላይ 16 ጂቢ ያለው ከዛ ላይ 9.9 ተጠቅሟል። 5.8 ወይም ደግሞ ወደ 6 የሚጠጋ ፍሪ ያለው ማለት ነው። ኮሚትድ ስላችሁ የነበረው ይሄና እዚህ ጋር አጠቃላይ 29.3 ጂቢ አሳይን የተደረጋለው ከዛ ላይ ካች 5.9 ይዟል። 13.8ቱን ኮሚትድ ሆኖ ተቀምጧል ማለት ነው። 13.8 ማለት እዚህ ጋር የምትመለከቱት ለ14 ክሎዝ የሆነው እዚህ ጋር አቨሬጅ ሰርቶ አስቀምጦልን ነው ማለት ነው። ሌላ የምንመለከተው ምንድነው ዲኤክስዲግ ነው። ዲያግኖስ ማድረጊያ ነች። እቺ ደግሞ እንደዚህ እንደምትመለከቱት እቺ ዲያግኖስ ማድረጊያ ነች። ቼክ ያደርጋል፣ እያንዳንዱን ኢንፎርሜሽን ያሳያቸዋል። ከዛ ስለ ሲስተሙ ኢንፎርሜሽን ያመጣል፣ ስለ ዲስፕሌዩ፣ ስለ ሳውንድ፣ ስለ ኢንፑት እያንዳንዳቸው የተለያየ ኢንፎርሜሽን አላቸው። እሱን መመልከት ይቻላል። እኛ የምንፈልገው አሁን ስለ ራማችን ነው። ስለዚህ ራምን በተመለከተ ያለው ኢንፎርሜሽን እዚህ ጋር ማየት ትችላላችሁ። ሜሞሪያችን ራማችን ይሄን ያክል ነው። ፔጅ ፋይል ይሄን ያክል ተጠቅሟል። አቫይላብል ይሄን ያክል አለን ማለት ነው። ኔክስት ፔጅ ነው ያልኩት። አሁን ኔክስት ፔጅ ስንልም ስለ ዩኤችዲ ግራፊክስ ነው የሚያወራው። እዚህ ጋር ደግሞ ያለውን ሳይዝ እንደዚህ ኢንፎርሜሽን በትክክል ያመጣልናል ማለት ነው። ለዛሬ ያዘጋጀሁላችሁ ይሄ ነበር። አብራችሁኝ ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በየጊዜው እንደዚህ አይነት ኢንፎርሜሽኖች እሰጣችኋለሁ። መልካም ጊዜ ይሁንላችሁ።